እሺ የምታመልከው አምላክ እንደ ባቄላ ይበላል አይበላም? እንደ ባቄላም እንደ ስጋም እንደፈለከው ይበላል፣ ግን የምትበላበት ሰዓትን ይወስነዋል። ጥምቀት በገባ በሰባተኛው ቀን ብፁዕ አባታችን ዘርአ ብሩክ በስላሴ ስም የተሰራች ቤተክርስቲያን ሲያጥኑ በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። በደንብ አዳምጡ። ሰውየው ቤተክርስቲያን ሲያጸዳ ምን አገኘ? 3 ዕንቁዎች፣ 3 ባቄላ የሚመስሉ ነገሮች፣ ባቄላ ነገር አገኘ። እሺ ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3 ዕንቁዎች ባገኘ ጊዜ እጅግ ደስ አለው። ኧረ የሚያምሩ ባቄላዎች ናቸው አለ። ከዛሳ ባገኛቸው ጊዜ አንስቶ ያ ዋጣቸው። የኔ ካሜራ የሚላርገው ይታያቸው ኋላ ዋጣቸው፣ አንስቶ ዋጣቸው። እንግዲህ ተመልከቱ። ስለዚህ ሰውየው 3 ዕንቁ አንስቶ በላ። አሁን የተበላው ማን እንደሆነ እናያለን። 3ቱ ዕንቁዎች በሆዱ ውስጥ ብዙ ቀን ቆዩ። በጨጓራ ውስጥ ብዙ ቀን ቆይቷል። እሺ ከዛሳ ያም ጻድቅ አባታችን በሆዱ ውስጥ ያሉት 3 ዕንቁዎች ሚስጥር ሳያውቅ ብዙ ጊዜ ቆየ፣ አልገባውም። ከዛሳ እነዚያ አናቁ ስጋውን ነፍሱን ያነጹ ዘንድ ስጋውን ማደሪያ አደረጉ። ከዚህም በኋላ በብዙ ቀን የ3ቱ ዕንቁዎች ሚስጥር ተገለጠለት። አሁን መልሱ እዚህ ጋር ነው ያለው። ምርመራው አለቀ እዚህ ጋር። እኒህ ያወጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። ሰማችሁ ቅዱሳን? ምንድን ያለው? እኒህ ያወጣቸው ዕንቁዎች በዕንቁዎች ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። ታዲያ ምንድን ናቸው? ያጀማ ምንድን ናቸው? እንመልከት። እነዚያ 3 ዕንቁዎች የተባሉት 3ቱ አካል ስላሴ እርፍ አምላክ ናቸው። ስላሴ በንጽህ ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካላት ስላሴ ናቸው አለ። እጨርሻለሁኝ። ሳሙኤል ለአንተ አንድ ምክር አለኝ። እንደ ባቄላ እንደ ቆሎ አንስቼ የምዝቀውን አምላክ አላመልክም። ካለበት ጨለማ ውጣ። ጨርሻለሁ። ኢብራሂም ቀጥል።